ጋይስ አዶናይ ግን ራሱን ይሄኛል ነው እንዲያስከበረው ምንድናችሁ እናንተስ? ለምንድነው ይሄን የመሰለ ቪዲዮ አግኝታችሁ ኮሜንት ማጽፉት? እኔ እንደ አንድ ኮሜንት አንባቢ ጉዳዩ ይመለከተኛል ሰፍ ብዬ የምገባበት ቤት ሳገኝ ምንም ኮሜንት ሳይኖር ሲቀር ይከፋኛል። ኃላፊነቴን እንዳልወጣው ይሰማኛል። ፍትሃዊ መሆን አለብን ጋይስ። ለማንኛውም ቪዲዮን አሳይቻችሁ መለሳለሁ። ኮሜንቱን ራሴ ነኝ የምሰጠው። ማንንም እንድች ብሎ እንዳይናገረኝ ተናገረ። ጋይስ ለቲክቶክ ያለኝ ሱስ ላሳያችሁ ፈልጋለሁ በተግባር ስቲም እያረኩኝ አይኔ ማለት ነው እንደምትመለከቱት እየተጠቀምኩኝ ነው። እህቴ ምን ይመስልሻል? ይህ ኃይለኛ ሱስ አይደለ? እንደዚህ ታይቶ አይታወቅማ። አይኔ ለራሱ ስቲም እያደረገ ነው ባይዘው ወይ ታምር ኮሜንት የለም ለካ እንደዛ ማለት ነው። ይሄማ ፔሬድም ያያል የሚል ኮሜንት አይደለም። ለምን ጥረትህን አይቶ ፔሬድም ይጨምርልህ የሚል ኮሜንት እንዴት ይጠፋል ከዚህ ቪዲዮ? ኧረ ተውኝ። እስቲ ገንዘብ አዋጡልኝና ገድዬው ልምጣ የሚል ኮሜንት ጠብቄያለሁ። እንደዚህ አይነት ግን የለም። ጥሩ አይደለም። ጥሩ ፍትሃዊ ነው። እንደዚህ ከተጀመረ እኔ ይኸውላችሁ ነገ ሂጅ ፌሻል ሰራለሁ። አንድ ሰው እንዲች ብሎ እንዳይናገር የምር አረ ወይኔ ተውኝ። በቃ ፍትሃዊ ከሆነም ፍትሃዊ መሆን አለብን። አዶናይ ይመቻቸው። ያውስ የምር ስለገረመኝ ነው። ምንም ኮሜንት የለም ማለት ነው። በቃ ኔጌቲቭ ኮሜንት ባለኩኝ ያጣው የጡቷን ስንጥቅ እንደዚህ ከፍታ ቂጧን ስላወዛወዘች ጋይስ ምን አይነት ኢትዮጵያ ውስጥ ነው እየኖረን ያለነው? የምሬን እኮ ነው። ያሲኖ ሰይፉ ሾው ላይ ቀርቦ የተናገረውን ቪዲዮ አይታችሁ ከሆነ በጣም ልክ ያልሆነ ነገር እንዳለ ይሰማችኋል። 1.5 ሚሊዮን ፎሎወርስ አለው። የሚፖስታቸው ቪዲዮዎች እያንዳንዱ በአርት የተከሸኑ የእያንዳንዳችንን ላይፍ ተች የሚያደርጉ ብለን ተናገረን ያልወጣልንን ነገር እሱ በጥበብ የሚያወጣበት መንገድ በጣም ያስገርማችኋል ማለት ነው። ይሄን ሁሉ ፎሎወርስ ይዞ ይሄን ጥበብ ይዞ ደግሞ ምንም ስራ የሚያሰራው ሰው የለም። ስልክ እንኳን የለውም ጋይስ። ቪዲዮ እንኳን ለመስራት ስልክ ያላቸውን ሰዎች እየጠየቀ እያሳመነ እየለመነ ነው የሚሰራው። ምን ይባላል? በዚህ ሳይድ ደግሞ ስታዩ በቅጡ እንኳን ማንበብና መጻፍ የማትችል ሴት የጡቷን ስንጥቅ እንደዚህ ከፍታ ቂጧን ስላወዛወዘች የሆነ ድርጅት ይመጣና የክብር አምባሳደር ያደርጋታል። አለፍ ሲል ደግሞ በእርዳታ ስም የሰው ፊት በካሜራ የሚያገረጡ ቀረጻ ብር ሰጥተው የሚቀሙ ሰዎች የክብር አምባሳደር ሆነው እየተሾሙ በሚሊዮኖች ይዘርፋሉ። የምር በጣም ስለገረመኝ ነው። ያሲኖ እየሞከርኩኝ ነው የሚለውን የብዙ ሰዎችን ላይፍ ተች ያደረገውን ቪዲዮ ከመስራቱ በፊት ከዛ የባሰ ብዙዎቻችንን ህይወት የሚነካ ሌላ ቪዲዮ ሰርቶ ነበር። እሱም ቪዲዮ አሳይቻችሁ ልመለስ። አልሄድም። እማማ ሞታለች። እማማ ሞታለች። እማማ አረፈች። እኔና ከ9 ልጆቿ አምላኳን አጠላት በቃኝ አለች። በመጠሯ ጊዜዋኛን እንደጦረች ለአንድም ቀን ሳይከፋት ለአንድም ሳትሰለች በቃኝ አለች። አቤት እኔ በደል፣ አቤት እኔ በደል። ቀን ከሌት መቀወስ አልድን አልኳት አይደል? ወልዶ መካን መሆን ለመታደል በጠበቀች ልክ አንድ ቀን ሳልመጣ በለፋች ልክ አንድ ቀን ሳልመጣ በመረቀች ልክ አንድ ቀን ሳልመጣ ብገኝ ክህደት ነው በድኗ ሲወጣ በቀኝ አለች። ተነስ በቃ እንሂድ። አልሄድም አልሄድም አልሄድም። አንተ ግን አንተ ግን አንተ ግን ምን ከፋ ስንቶች
ስንቶቻችሁ ናችሁ ሀገር ውስጥም ከሀገር ውጭም የምሬን እኮ በስራም በምንም ምክንያት አንድ ወጣችሁ ባዶ እጄን ምን ብዬ እገባለሁ እያላችሁ እናታችሁ ያጣችሁ? ይሄ ራሱ በጣም ፔንፉል ቪዲዮ ነው። የምሬን ነው። ፋይናሊ መናገር የምፈልገው ምንድነው? የምሬን ነው። ክብር ለሚገባቸው ሰዎች ክብር እንስጥ። ይሄን ልጅ አሰሩት። ካምፓኒ ማስታወቂያ ማሰራት የምትፈልጉ ድርጅቶች ጨቅናችሁ፣ ቪው አለው፣ ተመልካች አለው፣ ጥበብ አለው፣ አሰሩትና የሆነ በቃ ቢያንስ እንደ አርቲስት ሳይሆን እንደ ቲክቶከር እንኳን መኖር ይጀምር። ቴንክ ዩ ጋይስ። ትላንት የፖስትኩት ይሄ ቪዲዮ ላይ አንዱ ታምች ምን ብሎ እንደጻፈልኝ እንገራችሁ። ቆይ በመጀመሪያ ቪዲዮን ላሳያችሁ። ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት ማሩፍ ወንድሜ ይለኛል ደግሞ ወንድምን እዛ ሄደፈልግ ፋሽን አልፏል ብለን ከጆን ዳንኤል ያስጣልነውን ጃኬት ጠብቀህ አነሳ። ሰላቢ አያስቅም። ያስቃል። ምኑ ነው የሚያስቀው? ኧረ ተውኝ። ባለፈው ጆን ዳንኤል ልክ ከእስር ቤት ሲፈታ ቪዲዮ ሰርቼ ነበር ካስታወሳችሁ፣ እና የሆነ ጃኬት ለብሶ በዛች ነው የሚፎግረኝ። ጋይስ ሌላኛውን የኮሜንት ግብአት ይዤላችሁ መጥቻለሁ። ቪዲዮውን አይተን እንመለስና ኮሜንት እናነባለን። ሲያልፋ መረረች በጋት መጣም አልቆባታል የፍቅሬ ጣም እንግዲህ እኔም ልተው ከተወችኝ ፍቅሬን ትታ ከረሳችኝ በአደባባይ ቆሜ ስለምናት ማሰብ ከብዶኝ እሷን ማጣት ጭላንጭል ተስፋ እንኳ በእሷ ጉዳይ የሚያሳየኝ በር በላይ አስረግዛህ ነው የሄደችው። ሲያሳዝን። ድሮም እኮ ሴቶች የምትፈልጉትን ነገር ካገኛችሁ በኋላ ላሽ ምትል ቻው ትልና የአጥር ወፍ አትስማክ። በቅርቡ ገንፎ መብላታችን እና ቤቢ ሻወሩን መች አሰብክ? የድሮ ቲቪ ነው የምትመስለው። ዥዋ ቅርጽ። ኧረ ተውኝ። ኧረ የምን ዥዋ ቋ ነው። አንድም አባት በወሊድ ምክንያት መሞት የለበትም። አረ ነቃ ደንገጥ በል። ምን ነው ስጋ በስጋ አሳማ ይሁንስ። ትራፊክ ነህ እንዴ? በመጀመሪያ የመጣልኝ ሐሳብ አቤት ግን ልብስ የቻለው ጉድ። እያንዳንድሽ እኮ ልብስሽን ብታወልቂ እነፈራራ ነበር።